ቲቶሪካ ጸበል ሆኖ መጣ ያ4 ኪሎ ጂኒም እየጮኸ ወጣ ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ የአዲስ አበባ ልጅ የሚያደርገው ስምንቱ የቴዲ አፍሮ ዘፈኖች ምላሽ የሚሆን የታሪክ መዝገብ የሚል አንድ ነጠላ ዜማ ለቀቁ። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ መሐረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ ዲመቴ ዲአፍሮ ቲቪ ዋይቴ ዲአፍሮ ዋንቶ ኮቶኮ ሲኒማ ዱርሰ ገሩ ኢሲን አጫሉ እንደሳ ቄሮራ ገረፌሮ የተኒ ነጀሲብኔ ያለቀጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጅ መልአክ መስሎ መጣ የሬሳ አምላኪ የከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ የቴዲ አፍሮ ኢትዮሪካ አልበም ያቀጣጠለው ሳት ተባብሶ ቀጥሏል። የኦሮምኛ ዘፈን አቀንቃኞቹ ዮሳን ጌታውንና ገላና ጋሮምሳ በአማርኛና በአፋን ኦሮሞ የተቀነቀነ የመልስ ምት ዘፈን ማምሻውን ለቀዋል። መሐረቡን ስጡ ያዞምባ አይደልካለ የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ በአንድ ሀገር ሊሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ ለሀገሩ ብሎ ህይወቱን የሰዋ ይመስክር ታሪኩ ይናገር አድዋ ምን ያረጋል ወሬ ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር አፈር እየላስን አበቃል ለበርገር እኛ የቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች። ያደመጣችሁት ግጥም ዮሳን ጌታውን በአማርኛ ፊቸሪንግ በገባበት የገላና ዘፈን ላይ ያሉ ስንኞች ናቸው። ኢትዮሪካ አልበም ላይ ከተለቀቁት 18 ዘፈኖች ግማሽ ወይንም ከግማሽ በላዩ ፖለቲካዊ ይዘቶች ያላቸው ናቸው። ዳስጣል ትልቁን ስፍራ ቢወስድም ጀንበር መርከብ ያዞምባ ጽዮን ሙሽራዬ ስምምነ ሳምነው የሚሉ ዘፈኖቹ ቀን ያዘሉና ትክክል አይደለም ብሎ ያሰባቸውን የመንግስት አሰራሮችን የነቆረባቸውን ስንኞች አዝለዋል። ማምሻውን በወጣው የዮሳንና ገላና ዘፈንም ቴዲ አፍሮ ያዞምባዬ ግን አይደለም የኔ ቢዘም እኮ ነው ማዘኔ ላለበት ዘፈኑ ምላሽ ዮሳን በአማርኛ መሐረቡን ስጡት ያዞምባ አይደል ካለ ሳቅን ካለቀሰ ለቅሶ ዳስ ቀጣለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች ሀገሬ በማለት ዳስጣልና ያዞምባ ለሚለው ዘፈኑ በተሰማው መልኩ ምላሽ ሰጥቷል። ይህንን ተለቀቀ ይላል። ይሄ ዘፈን ቀጥታ መልስ ምት ነው። ያው ለቴዲ አፍሮ ቀጥታ መልስ ምት ነው። ያው ቴዲ አፍሮ አዲስ አልበም እንደለቀቀ ታውቃላችሁ። 18 ትራክ ለቋል። ከነዛ ውስጥ ዳስጣል ሚል ዘፈን ተሰርቷል ማለት ነው። ዳስጣል የሚለው ዘፈን ፖለቲካ የሆነ ዘፈን ነው። ፖለቲካ ነክ ነው። ያው ከዛ ውስጥ በጣም ብዙ ነገር ተጣቅሰዋል። ስለ አዲስ አበባ ሁኔታ በጣም ብቻ ብዙ ነገር ተጣቅሰዋል። ስለሱ ደግሞ ኦሮምኛ ዘፈን ተሰርቷል። ኦሮምኛ ዘፈን ቀጥታ መልስ ምት የሚሆን ኦሮምኛ ዘፈን ተሰርቷል ማለት ነው። ይሄን ኦሮምኛ ዘፈን የሰሩት ደግሞ ገላና ጋሮምሳና ዮሳን ናቸው። ይሄ ዘፈን ምን ይላል መሰላችሁ? አንተ የምትለው ውሸት ነው፣ ሁሉም ነገር ውሸት ነው፣ የሚባለው ነገር ውሸት ነው። የታሪክ መዝገብ ይከፈትልን፣ ማን ትክክል እንደሆነ ማን ውሸተኛም እንደሆነ ይታይ ምናምን የሚል ነገር ነው። ብቻ በጣም ደስ የሚል ፉክክር ውስጥ ነው። በቃ በዘፈን ዲስ ሪስፔክት አሁን በውጮች ነበር የምናውቀው ይሄን ነገር፣ በብላክ ራፐሮች ምናምን ነገር እንደዚህ ሲያደርጉ ነበር የምናውቀው። አሁን ደግሞ በሙዚቃ ኢትዮጵያ ውስጥ ተጀምሮላቸዋል። ሪያክት እርስ በርስ መሰዳደብ ተጀምሯል። ብቻ ገላና ጋሮምሳና ዮሳን ጀምረውታል። ይሄ ዘፈን ምን እንደሚል እስኪ በትንሹ ላሰማችሁ። ከዛ በፊት ሰብስክራይብ ላይክ ማድረግ እንዳረሱ ይመቻችሁ። መጀመሪያ ኦሮምኛ ዘፈኑን ላሰማችሁ፣ ከዛ የቴዲንም አሰማችኋለሁ። የኦሮምኛ ዘፈኑ ሲጀምር እንደዚህ ይላል። ሽሆን በሽሆ ነው የሚያወጡት፣ ውሸት አታልቅስብኝ፣ የምትለው ነገር ሁሉም ነገር ውሸት ነው። አርዌ ጋዶ ደደበሌ ሲቺሂንዴ ቤቱ ስርኒ ካሌ ቆሬ ካምባሳኒ ቆሬዳኒ ሶባ ሂምቦይ ኔና ጀጋኒ ሶባ እንጀቱ ሶባ ዳሪ ማቺ መሀል የሚገባ ሰው ነው የምጠላው። ከሰው ቤት መተህ ውሸት አታውራ። ቤቴ የፍቅር ቤት ነው። ለልመና መተህ መሀል እቀራለሁ ብለህ እንዴት ታወራለህ? ለአያ እሳር አላጭድም። የራሴ ሀገር ውስጥ አያ ምን ትሰራለች? አንድ ቋንቋ፣ አንድ በዓል፣ አንድ ሃይማኖት እንዴት ትላለህ? ምን ሆነሃል? ይላል። እስከዚህ ድረስ
ከዚህ በኋላ ደግሞ ያለው አማርኛ ስንኝ ነው። ያው እነሱ ይሄን ለእናንተ ተውላችኋለሁ፣ ቀጣዩን እተረጉምላችኋለሁ። የአማርኛው ስንኝ ካለቀ በኋላ እንደዚህ ይላል። የታሪክ መዝገብ እንክፈት እስኪ የማን ነው ጀግኖች ማናቸው የኢትዮጵያ ጀግኖች እና ማናቸው ለሀገር የሞቱት እነዚህ ጀግኖችን ማን እንደገደላቸው እናያለን ይላል ጋላና ጋሮምሳ። ከዚህ ቀጥሎ ደግሞ የወሰን ነው የሚዘፍነው። የወሰን ደግሞ የሚለውን ልንገራችሁ። የሀገር ባለቤት ረስተህ ድመት አንበሳን አታሸንፍም ይላል። ከዛ ጋላና ጋሮምሳ ይቀጥላል። አሁን የለቅሶ ትውልድ እግዚአብሔርን የሚለው ነገር ውሸት ነው። አንድነት ይለኛል እጅና ጡት ቆርጦ ታሪክ ትመሰክራለች አገር የሸጠ ይላል ግጥሙ። ጋር እንግዲህ የሰማችሁት ነው ግጥሙ። እንደሰማችሁት ነው። ብቻ ግጥሙ በጣም በከባድ መልስ ምት ነው። ከዚህ በኋላ ያለው ደግሞ በአማርኛ ነው የሚቀጥለው እና ታሪኩን ዘፈኑ እንደሰማችሁት ነው። በተቻለ መጠን ተርጉሜላችኋለሁ። ከተሳሳትኩ ይቅርታ። የተሳሳትኩት ነገር ሊኖር ይችላል። በጣም ይቅርታ። ግን አብዛኛውን ያው በስነ ስርዓት ተርጉሜላችኋለሁ ብዬ ነው የማስበው። ያው አብዛኛው እንደዚህ ነው ለማለት ፈልጌ ነው። ብቻ በጣም የሚያስፈራ ዘፈን ነው። ከባድ መልስ ምት ነው ይላል ዘፈኖቹ። ከዚህ በኋላ ደግሞ እስኪ የቴዲን አፍሮ በትንሹ እንስማቸው። ዳስጣል የሚለውን ዘፈን ይሄ ቀጥታ ዳስጣል ለሚለው ዘፈን ነው የወጣው ማለት ነው። በነገራችን ላይ ጫጫታ አለ አጠገቤ። በጣም ይቅርታ። በተቻለ መጠን ኳሊቲ እንዲኖረው አደርጋለሁ። ብቻ ለእናንተ እንዲደርስ ነው ስለፈለኩ ነው። የአንጋፋው ደግሞ ቴዲ አፍሮን ዘፈኖች እንሰማለን። ዳስጣል የሚለውን ዘፈን እስኪ ከሱ ትንሽ ቀንጨብ ያለ ሙዚቃ አስገባላችኋለሁ። ምክንያቱም አማርኛ ስለሆነ ሁሉም ስለምሰሙት ብዬ ነው። ይሄኛውን ግን የተረጎምኩላችሁ ኦሮምኛ ስለሆነ አብዛኞቹ ስለማሰሙት ያው ስለ ቴዲ አፍሮ ዘፈኖች አልነግራችሁም። የቴዲ አፍሮ ዘፈኖች በጣም ደስ የሚሉ ተቀምጠ የምታሰማቸው ዘፈኖች ናቸው። በዚህ በኩልም ደግሞ የጋላና ጋሮምሳ ዘፈኖችም ቁጭ ብላችሁ ብሰሙት ከምሬ ነው የምላችሁ በጣም ገራሚ ግጥም ነው ያላቸው ማለት ነው። ስለዚህ ሁለቱም ያው የቋንቋ ልዩነት ነው እንጂ በሙዚቃ ደረጃ በጣም ሀያል የሆኑ ዘፋኞች ናቸው። ያው እስኪ አንጋፋውን የቴዲን አፍሮ ደግሞ እስኪ በትንሹም እንስማ። ድምፃውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምፃውያኑ ገላና ጋሮምሳና ዮሳን ጌታሁን ጋልሜ ሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። መሐረቡን ስጡት ያዞምባ አይደል ካለ፣ ሳቅን ላለቀሰ፣ ለቅሶ ዳስ ለጣለ። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። እነዚህን ይመስላሉ። ያው በነገራችን ላይ ዙሩ ከሯል፣ በጣም ዙሩ ከሯል። ያው ዘፈኖቹ በትንሹም እነዚህን ይመስላሉ። ስላዳመጣችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ያው እኛ ፈራጅ አይደለንም፣ አዳማጭ ነን። እንደዚህ ይሄን ነገር ተርጉሜ ስላቀረብኩላችሁ እኔ በሁለቱም በኩል አይደለሁም። በነገራችን ላይ ብቻ እኔ አዳማጭና ለእናንተ ነው የምተው። እስኪ ኮሜንት ላይ ማን ትክክል እንደሆነ ኮሜንት ላይ እስኪ ጻፍ አድርጉ። ማን እንደሚመቻችሁም በዚህ በኩል ጻፍ ብታረጉ ተመራጭ ነው። ይመቻችሁ እያልኩ ፒስ አውት።